ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናቸው? ምርያን ቲዩብ ተከታታዮች በሙሉ ሰላም ናቸው? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ ውዶችዬ? እና ዛሬ ደግሞ ያው የውበት ሳሎን ነው ለጸጉሬ እና እንዴት እንደማዘጋጅ ማሳያችሁ ይሆናል። እንደዚህ አድርጋችሁ ተጠቀሙት። ጸጉራችሁ ልስልስ ያለ ሶፍት ይሆንላችኋል። ያኔ በተለይ ደረቅ ጸጉር ያላችሁ ሰዎች እንደዚህ ያለሰለስላችኋል ማለት ነው። እዚህ ጋር ኑስካፌ ነው ያው ለጸጉሬ ብዬ እንደዚህ እንትን ያለውን ኑስካፌ ነው እላችኋለሁ። እዚህ ጋር ሂና ነው፣ ሂና አለኝ። እዚህ ጋር ደግሞ እንቁላል አለኝ። የውስጡን ክፍል ነው የምጠቀመው። እዚህ ጋር ደግሞ ሰሃን አለኝ። የሂና የምለውስበት የራሴ የሂና ናት። መጀመሪያ ላይ ቀንሼ ነበረ፣ ለምን አላሳያቸውም ብዬ ነው እንትን ያልኩት የመለስኩት። እዚህ ጋር ቢስሚላ ሂናዬን አደርጋለሁ። ያውላችሁ አላበዛም። ማሻአላ ውፍር ነው የሚለው፣ ትንሽ ነው የሚበቃው። አስለን 3 ማንኪያ ሂና። ሂናው በጣም አሪፍ ነው በነገራችን ላይ፣ ከፈለጋችሁ እዘዙ፣ እናቀርባለን። እዚህ ጋር ኑስካፌ እዚህ ጋር ደግሞ ኑስካፌ ነው፣ 1 ማንኪያ ኑስካፌ ያውላችሁ። ትንሽ ጨመር አደርግበታለሁ። ኑስካፌ ከለሩን ያሳምራል፣ የፀጉራችንን ከለር እንዲያምር ያደርጋል። ያውላችሁ በቃ የእንቁላሉን የውስጡን ክፍል ነው የምጠቀመው፣ ነጩን ክፍል ማለት ነው። ቢጫውን አልጠቀመውም። እዚህ ጋር ደግሞ ባለፈው ዕለት ያሳየኋችሁ እንትን ማለት ነው ቫቲካ ነው እቃው። ግን እኔ በባለፈው የቴምር ፍሬ ተፈጭቶ ምናምን ለፀጉር አሪፍ ነው ብያችሁ አልነበረ? ያው ጥልል ብሎ ታች ላይ ዘቅጦ ይታያችኋል። ይሄ የቴምሩን ፍሬ ፈጭቼ ምናምን ልክ እንደ ኑስካፌው አድርጌ ነው። ግን ዘይት ኮኮናት ነው፣ ዘይት እቃው ነው እንጂ ዘይት ኮኮናቱ ጋር ፍሬሽ ኮኮናት ነው የምጠቀመው ማለት ነው። ግን እንደዚህ አቀላቅዮ የተዘፈዘፈ ነው የቆየ ነው። ሂናውን ጋር አሁን ማቀላቀለው ይሆናል። ሂናውን ለውሰውና ከተቦካ በኋላ ሂና አሳያቸው ይሆናል። ታበቁ ውዶች እና ውዶች። እንቁላሏ ይችላችሁ ሰብረታለሁኝ። በመጠቀማት ይኸው የነጫን ይሄን ነው የምጠቀመው። ይሄን ቢጫውን ክፍል አልጠቀመው። አላሁ አክበር። እንደዚህ አድርጌ እጠቀመዋለሁ። ቢጫውን ክፍል ነው የምጠቀመው የሁላችሁ ይችን ነጭን ጥንፍፍ አድርጌ እጠቀማታለሁ። በቃ ቢጫውን ክፍል አልጠቀመም። እና ያውላችሁ 3 ማንኪያ ነው የሚገርማችሁ፣ 3 ማንኪያ ብቻ ነው ያደረኩት። ግን ይኸው ብዛቱ አሪፍና ነው። መሞከር ከፈለጋችሁ እዘዙን፣ እናቀርባለን። እና ወዶች እዚህ ጋር ደግሞ ያው ያሳየኋችሁ የቴምሩ የተፈጨ ቴምርና ዘይት ኮኮናት ነው። ማንኛውም ዘይት ከማድረግ ትችላላችሁ እናንተ። የቴምሩን ዱቄት ብቻ የምግብ ዘይት አይሆን እንጂ ከማንኛውም ዘይት ጋር። እኔ ግን ያደረኩት ዘይት ኮኮናት ነው። እቃው በቫቲካ እንትን አቀላቅየው ነው ያውላችሁ። አድርጋለሁ የተወሰነ ዘይት አድርጋለሁ። በቃ እንደዚህ አድርግና ለውሳ አድርጌ መታወለ ቀላቀለውና በሚላካ ማንኪያውም ሳህኑም የራሳችሁ የሂና ሳህን ያው እንግዲህ የታወቀ ነው፣ ግድ ነው መሆን አለበት። እንደዚህ አቀላቅዬ እከድነዋለሁ ለተወሰነ ደቂቃ፣ 15 ደቂቃ ምናምን የተወሰነ መቆየት አለበት። ሂና ፀጉራችንን ያካራችቸዋ ፀጉራችንን አይስማማው ምናምን የምትሉት እንትና እኔ ለራሴ ብዙ አይነት ሂና አጠቃቀም አለ። ዝም ብዬ ኖርማል ከተቀባሁት ሂናውን ፀጉሬ ድርቅ ይላል። ይሄ ግን ከኑስካፌና ከእንቁላል ጋር እንደዚህ ዘይት ጋር አድርጋችሁ ሞክሩት። ወላሂ ለእኔ ተስማምቶኛል። እንግዲህ ሁላችንም የተለያየ ሊሆን ይችላል ለኋላ እና ሞክሩት ውዶችዬ። አሪፍ ነው፣ እንደዚህ አይነት አጠቃቀም አሪፍ ነው። በተለይ ደረቅ ፀጉር ላላችሁ እና ለምቆራረጥ ምናምን አሪፍ ነው። ሞክሩት ውዶችዬ። እኔ ደስ ያለኝ ነገር ለእናንተ ማቅረብ ወድቻለሁ እና በዚህ መልኩ
ጨርሻለሁ። ትንሽ የተወሰነ ይቆይና ቀባዋለሁ። ያው እንደዚች አድርጌ ክድን አድርጌ እንደ ጭቃዬ ናት የኔ ይሄና ቃዬ ናት። እንደዚህ አድርጌ አንድ 15 ደቂቃ ከቆየ በኋላ ፀጉሬ ቀባዋለሁ ማለት ነው። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉን፣ አበረታቱን እንላለን። ለዛሬ በዚህ ያበቃል። ሰላም ሁኑ ውዶች።